ብዙ ሰው አንድ ነገር መጀመር ፈልጎ የሚጀምረው ከዝግጅት ማነስ የተነሳ ሳይሆን በሰዎች ፊት ሞኝ መስሎ መታየት ስለሚፈራ ነው። በትክክል ሰምታችሁኛል። ሞኝ መስሎ መታየት ስለሚፈራ ነው። ስለዚህ ያ ሰው ማለት ያለበት ያን ነገር ለመጀመር ዝግጁ አይደለም ሳይሆን በሰዎች ፊት ሞኝ መስሎ መታየት እንፈራለሁ፣ የመጀመሪያ ቪዲዮ መጥፎ ይሆናል ብዬ እፈራለሁ፣ እንዲሁም ደግሞ አይ ፊል ሉኪንግ ስቱፒድ ኢን ፍሮንት ኦፍ ኤቭሪዋን ነው ብሎ ማሰብ ያለበት ማለት ነው። ስለዚህ ይህን ቪዲዮ እስከ መጨረሻው የምትከታተል ከሆነ ፍርሃትን አሸነፈህ ሁሌ መጀመር የሚፈልገውን ነገር መጀመር የምትችልበትን ፍሬምወርክ የማሳይ ይሆናል። እንዲሁም በቪዲዮ መጨረሻ ላይ ራሴ እፈራው የነበረውን ነገር ተጋፍቼ ሁሌ መጀመር የሚፈልገውን ነገር ስጀምር የማስመለክት ይሆናል ማለት ነው። እንዴት ትችላለህ? ቪዲዮ ኤዲቲንግ ከተማርኩ በኋላ ጀምራለሁ፣ አሪፍ ካሜራ ካለኝ በኋላ ጀምራለሁ፣ ንግግር ላይ አሪፍ ከሆንኩ በኋላ ጀምራለሁ ብለህ ታስብ ትችላለህ። ወት ሌሚቴም ሰንቲ አንድ ነገር ለመጀመር መክፈል የሚገባ መስዋዕትነት አለ። ይህ መስዋዕትነት ጊዜ አይደለም። ይህ መስዋዕትነት ገንዘብ አይደለም። ይህን መስዋዕትነት ሁሉም ስኬታማ ሰዎች ከፍለውታል። ይህ መስዋዕትነት is called willing to step in front of everyone ነው። ከሁሉም ሰው ፊት ሞኝ መስሎ መታየትን መፈለግ ነው። የመጀመሪያ ፊልምህ ኦስካር ያሸንፍም፣ የመጀመሪያ መጽሐፍህ ኒውዮርክ ታይምስ ቤስትሰለር አይሆንም፣ የመጀመሪያ ቪዲዮ ብዙ ቪዲዮዎችን አያገኝም። ምክንያቱም አንተ መጥፎ ስለሆንክ አይደለም፣ ምክንያቱም የመጀመሪያ ሰው ነህ። no one is good in his first attempt but no one is bad after his 100 attempts። ለብዙ ጊዜ ቲክቶክ ቪዲዮዎችን መስራት መጀመር ፈልግ ነበር። ብዙ ጓደኞቼ ቲክቶክ ቪዲዮዎችን ሰራ እየገፋፉ ነበር። ነገር ግን በሰው ፊት ቲክቶክ ቪዲዮ መታየት ስለማልፈልግ ወይም ደግሞ የመጀመሪያ ቪዲዮ መጥፎ ሊሆን ይችላል፣ ቫይራል ሊሆን ይችላል በማለት እስካሁን ድረስ ቲክቶክ ቪዲዮዎችን አልሰራውም ወይ መስራት አልጀመርኩም ማለት። ስለዚህ ይሄን ቪዲዮ እንደ ቻሌንጅ ተጠቅሜ የመጀመሪያ ቲክቶክ ቪዲዮን አፕሎድ ሳደርግ የማሳያችሁ ይሆናል ማለት ነው። ሰላም እንዴት ናችሁ? ይስራት እባላለሁ። አራተኛ ዓመት የሕክምና ተማሪ ዲያቆን ፊትነስ ዩኒቨርሲቲ ነኝ። በዚህ የቲክቶክ ቻናል በዚህ የቲክቶክ አካውንት ስለ ሰልፍ ዲቨሎፕመንት በህይወቴ ስላሳለፍኳቸው ኤክስፒሪየንሶች ሻል እናደርጋችሁ ሆናል። I know this is my first video. I know it's not gonna be viral, but የዚህ ቪዲዮ ፐርፐስ ሁሉ ጊዜ ቲክቶክ ላይ መጀመር ፈልግ ነበር። ነገር ግን በሰዎች ጀጅመንት ፍርሃት ምክንያት እስካሁን ድረስ የቲክቶክ ቪዲዮዎችን መስራት አልጀመርኩም ነበር። ስለዚህ እናንተ በተመሳሳይ ኮንዲሽን ውስጥ ካላችሁ ሰዎች ጀጅ ያደርጉኛል ብላችሁ የምትፈሩ ከሆነ በሰዎች ፊት ሞኝ መስሎ መታየት የምትፈሩ ከሆነ እኔ ይህን ፍርሃት ብሬክ አደረኩት፣ እናንተም ብሬክ ማድረግ ትችላላችሁ። ሶ ዛት ዩ ካን ጆይን ዚስ ቻሌንጅ እና በቀጣዮቹ 7 ተከታታይ ቀናት በየቀኑ አንዳንድ የቲክቶክ ቪዲዮ ፖስት ማድረግ ቻሌንጅ ጆይን እንድታደርጉ ለመጋበዝ ነው። በቀጣይ እንደውስ ተመገናኘት ድረስ ሀበል ስተሪ